እኔ 9ኛ ክፍል ተማሪ ያለው ማለት ነው ኬሚስትሪ ከ163 ነው ያመጣሁት። 10ኛ ክፍል ስገባ ደግሞ ከ193 ነው ያመጣሁት። ይሄ ልዩነት የመጣው በቪዲዮ ስላጠናው ነው እንጂ ሌላ ምንም ነገር አይደለም። አሰባችሁታል? በቪዲዮ ባላጠና ከነጭራሹም ኬሚስትሪ አይገባኝም ነበር ማለት ነው። እናንተ ያላወቃችሁት አሁን እንዴት ማጥናት እንዳለባችሁ ነው በቪዲዮ ማለት ነው። እኔ ዛሬ የምነግራችሁ 4 ቲፖች እንዴት በቪዲዮ እንደማታጥኑ ነገራችኋለሁ ማለት ነው። ሰላም እንዴት ናችሁ? ለማታቆኝ ረግባ ባላለው ሶሻል ሚዲያ ላይ ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ ለእናንተ የሚጠቅሙ ሀሳቦችን በተለይ ደግሞ ለተማሪዎች የሚጠቅሙ ሀሳቦችን በማጋራት ነው የምታቆኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ዛሬ ባታረጉ ንቅን ማድረጋችሁ ስለማይቀር በተለይ ደግሞ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ አድርጉ። ዛሬ ባታረጉ ንቅን ማድረጋችሁ ስለማይቀር ማለት ነው። ሌትስ ጎ ወደ ታሪክ ቶፒካችን እንግባ። እሺ በመጀመሪያ እንዳልኳችሁ እንዴት እንደምታጠኑ በቪዲዮ እነግራችኋለሁ ማለት ነው። በዚህ መሀል አንድ ማወቅ ያለባችሁ ነገር ልንገራችሁ። ሌሎች ሰዎች ሳውሩ ሰምታችሁ ሊሆን ይችላል። በቪዲዮ ማጥናት ጥሩ አይደለም ምናምን ሲሉ ሰምታችሁ ሊሆን ይችላል። እነሱም ልክ ሊሆኑ ይችላሉ። ዋናው ነገር ግን እናንተ ማወቅ ያለባችሁ እዚህ ጋር የእናንተ አጠቃቀም ነው የሚወስነው። ሁሉም ነው ቦታ ጥሩም ነገር አለው መጥፎም ነገር አለው። ስለዚህ እናንተ ወደ ፈለጋችሁበት ነገር ነው ማለት ነው እጃችሁን ብትዘዱት። ስለዚህ እንዴት እንደምታጠኑ የሚጠቅማችሁና የተጠቀምኩበትን ኤክስፐሪመንት ያደረኩትን ነገር ኤክስፒሪየንስ ያደረኩትን ነገር ነው የምነግራችሁ። በስርዓት አዳምጡኝ። አንደኛው ነገር ማለት ነው ኖት ያዙ። ልክ የሆነ ቪዲዮ እያያችሁ እያለ ኖት ያዙ። ኖት መያዝና ኤክሰርሳይዝ መስራት እንደምታውቁት የተለያየ ነገር ነው። ኤክሰርሳይዝ የምትሰሩት ቪዲዮን ካያችሁ በኋላ ነው። ኖት የምትይዙት ደግሞ ቪዲዮን እያያችሁ ኖት ትይዛላችሁ። ያንን ኖት ድጋሚ ታነቡታላችሁ። ድጋሚ ማንበብ እንዳትረሱ። እንደዛ ካልሆነ ትረሱታላችሁ። ገባችሁ? ትረሱታላችሁ። ስለዚህ አንብቡ። ተኛ ላይ ደግሞ የምነግራችሁ ነገር ሁልጊዜም ቢሆን አንድ ቪዲዮ ካያችሁ በኋላ እናንተ ኤክሰርሳይዝ አድርጉ። ኤክሰርሳይዝ ካላረጋችሁ ሁሉም ነገር ይረሳል። በተለይ ደግሞ በቪዲዮ ስታጠኑ ማለት ነው ኤክሰርሳይዝ አድርጉ። ይሄን እንዳትረሱ። ሁልጊዜም የሆነ ነገር ስትሰሩ ያንን ቪዲዮ ካያችሁ በኋላ ኤክሰርሳይዝ ማድረግ እንዳትረሱ። ሶስተኛ ላይ የምነግራችሁ ነገር ደግሞ ጉግል አካውንታችሁን መቀየር አለባችሁ። ጉግል አካውንት ለምሳሌ አሁን የምታዩበት የተለያየ ጉግል አካውንት ነው ለምሳሌ ነው ያለኝ ማለት ነው። ለቪዲዮ ለእንትን የምጠቀመው አለ፣ ለትምህርቶች የምጠቀመው አለ፣ ሌሎች ደግሞ ማዳመጣችሁ ነገሮች የምጠቀምበት አለ። ስለዚህ የተለያየ ጉግል አካውንት ይኖራችሁ ለምታነቡበት ነገር ማለት ነው። ይሄንን በደንብ ያዙ። ለምን እንዳልኳችሁ እንደዛ ታውቃላችሁ። አሁን ለምሳሌ እኔ ፖድካስት የማዳመጥበት ላይ እንትኖች እንደዚህ ትምህርቶች ምናምን ባወርድ አይሆንም። ምክንያቱም ይኸውላችሁ ፖድካስትና ትምህርቱ አንድ ላይ ይቀላቀልና የፈለጋችሁትን መርጣችሁ ማየት አትችሉም። ዲስትራክት ያደርጋችኋል። ስለዚህ ጉግል አካውንት የግድ መቀየር ይኖርባችኋል ማለት ነው። አራተኛ ላይ የምነግራችሁ ነገር ደግሞ በጣም ልትጠነቀቁት የሚገባው ነገር በሁሉም ነገር ቪዲዮ ለማየት አትግቡ። የሚጠቅማችሁ ነገር እናንተ ስፔሲፊክ ያላችሁን ነገር ያልገባችሁ ነገር ነው እንጂ ቪዲዮ ላይ ማየት ያለባችሁ። ዝም ብላችሁ የተማራችሁት ነገር በሙሉ ቪዲዮ ላይ ለማየት አትሞክሩ። እንደዛ ከሆነማ ጥገኛ ነው የምትሆኑት። ስለዚህ መጽሐፍ ማንበብ ይልመድባችሁ። በጣም ብዙ ሰዎች ቪዲዮ ካዩ በኋላ መጽሐፍ ማንበብ በጣም የሚያስጠላቸው ምክንያት ሁሉንም ነገር ቪዲዮ ላይ ስለሚያዩ ነው። ስለዚህ የምታነቡትን ነገር ያልገባችሁ ነገር ብቻ ቪዲዮ ላይ ለማየት ሞክሩ። ሌሎችን ደግሞ መጽሐፍ ላይ ለማየት ሞክሩ ማለት ነው። ነገሮች በተጠቀሙ በጣም ውጤታማ ትሆናላችሁ። እንግዲህ ለዛሬ ያስኩት ይሄንን ነው። በጣም እንደተጠቀማችሁበት እርግጠኛ ነኝ ማለት ነው። በጣም አጫጭር አድርጌ እንደነገርኳችሁ አውቃለሁ። ግን ደግሞ እናንተ ሰፋ አድርጋችሁ ማየት ትችላላችሁ። የነገርኳችሁን 4 ነገሮች ግን እንዳትረሱ ማለት ነው። አንደኛ ላይ ጉግል አካውንቶችን ቀይሩ ማለት ነው። ሁለተኛ ላይ ኤክሰርሳይዝ አድርጉ። ሶስተኛ ላይ ደግሞ ኖት ያዙ። አራተኛ ላይ ደግሞ የነገርኳችሁ ነገር ክሊር የሆነ ስፔሲፊክ ኮንተንት ይኖራችሁ። ስፔሲፊክ የሆነ ኮንተንት ይዛችሁ ሁሉን ነገር እንትን ምንድነው እሱ ይሄ እንትን ላይ ለማየት አትሄዱ። መጽሐፍ ማንበብም ይልመድባችሁ። እነዚህ ነገሮች ነግሬያችኋለሁ። እነዚህ ነገሮች ካስተካከላችሁ በደንብ አድርጋችሁ ከቪዲዮ መማር ትችላላችሁ ብዬ አስባለሁ። እኔ ቪዲዮ በጣም ነው የጠቀመኝ። በተለይ ደግሞ ለኬሚስትሪ በጣም ነው የጠቀመኝ። ካወቃችሁት አላውቅም። ኦርጋኒክ ኬሚስትሪ የሚባል ዩቲዩብ ቻናል ነው በዛ ጊዜ የተጠቀምኩት ማለት ነው። የዛሬ 2 ዓመት አካባቢ እና ደግሞ በጣም ነው የተጠቀምኩት። ለኔ በጣም ነው የጠቀመኝ። በዚህ አጋጣሚ ኬሚስትሪ ካልገባችሁ ያንን ዩቲዩብ ቻናል ሄዳችሁ ማየት ትችላላችሁ። ኦርጋኒክ ኬሚስትሪ ይባላል። ቪዲዮ እንደተጠቀማችሁ እርግጠኛ ነኝ። ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው እስክንገናኝ ድረስ ባይ ባይ።